ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ቮይስ ሚክሲንግ ነው የማሳያችሁ። ቆንጆ የሆነ ቮይስ ሚክሲንግ እንዴት በራሳችሁ ቮይሶች ሚክስ አድርጋችሁ መጠቀም እንዳለባችሁ አሳያችኋለሁ። ዛሬ ሞር ፎከስ ማድረገው ስሎ ቢት ላይ ወይም ስሎ ሮክ የሚባለው ሲክሴት ላይ የምትጠቀሙት አይነት ቮይስ ነው ዛሬ ሚክስ የምናደርገው። ስለዚህ እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ቀጥታ ወደ ዛሬው ትምህርታችን እንሄዳለን። መጀመሪያ ቮይስ ሚክሲንግ ልታደርጉ ስትሉ እኔ በራሴ ነው የምነግራችሁ። መጀመሪያ ሬጂስት ቦታ አንድ ቦታ ሴሌክት ታደርጋላችሁ። ያን የሰራችሁትን ቮይስ ሴቭ የምታደርጉበት ማለት ነው። ስለዚህ አሁን ዝም ብዬ እዚህ 5 ቁጥር ላይ ነካለሁ። በእርግጥ ሌላ ኪ ነው እዚህ ያለው ሌላ ቮይስ ነው። ስለዚህ እኛ አሁን እሱ ችግር የለውም። ሌላ ሁሉንም ነገር እዚህ ጋር እናጠፋዋለን። ከዛ በኋላ ምን እናደርጋለን? እቺን ነካታለን። እዚች ጋር ያለችው በተኖች አሏ ራይት ዋና ራይቱ ላይ። ስለዚህ አሁን መጀመሪያ ራይት ዋን ላይ የምንጠቀመውን ቮይስ ሰሌክት አድርገን ያን ሚክሲንግ እንሰራለታለን። ስለዚህ እኔ አሁን ራይት ዋን ነካለው። ኦር እዚህ ጋር መንካት ትችላላችሁ። እዚህ ጋር ራይት ዋንን ሰሌክት ማድረግ ትችላላችሁ። ኦር ደግሞ እዚህ ስክሪን ላይም አለ። እዚህ ጋር መታችሁ ራይት ዋን ላይ መንካት ትችላላችሁ። ስለዚህ እኔ የምፈልገው ዛሬ ለስሎው ሮክ የሚሆን ሳክስ ነገር ያለበት ነው የምንፈልገው። ስለዚህ አሁን እዚህ ጋር ሰሌክት አድርገናል። ምን እናደርጋለን? እዚህ ጋር ውድ ዊንድ የሚለው ላይ እንሄዳለን። እነዚህ ፍሉቶች፣ የተለያዩ ሳክስፎኖች እዚህ ጋር አሉ። አልቶ፣ ቴነር፣ የተለያዩ ሳክስፎኖች አሉ። ስለዚህ አሁን እኔ ቀጥታ ሳክስፎን የምፈልገው እዚህ ጋር አንድ ጋር ያለውን ሰሌክት እናደርገዋለን ለመታወት። ከዛ ድምፁን እንሰማዋለን። ትንሽ ድምፁን ጨምረውና ትንሽ ድርቅ ያለ ነገር ነው። ብዙ ማን በዚህ ብንጮት አያምርም። ስለዚህ አሁን ይህን ሳክስፎን ሚክስ እናደርገዋለን ማለት ነው። እንደምታዩት ድምፁን ስሙት። መጨረሻ ላይ ደግሞ ልዩነቱን ታዩታላችሁ። ሰምታችሁታል ድምፁን እና አሁን ቀጥታ ሚክስ ወደ ማድረግ እንገባለን። መጀመሪያ ሰሌክት ካረገን በኋላ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ እንመጣና እዚህ ጋር ሚክሰር የምትል ቦታ አለች። ይሄው እንደምታዩት እዚህ ጋር ባላንስ አለ፣ ሚክሰር የሚል ቦታ አለ፣ ቻናል ኦፍ የሚል ቦታ አለ። ስለዚህኛ ሚክሰር የሚለው ላይ እንገባለን ማለት ነው። ቀጥታ ምንድነው የምታደርጉት? ቮይስ ሚክሰር የሚለውን ስትነኩት ይሄ ነገር ያመጣላችኋል። እንደዚህ አይነት ነገር ያመጣላችኋል መጀመሪያ ላይ። ከዛ በኋላ አሁን እኛ ምንድነው የምናደርገው? ቀጥታ ምን ላይ እንሄዳለን? ፊልተር ላይ እንሄዳለን። አይታችኋል? ፊልተር ላይ እንሄዳለን። ከዛ በኋላ እዚህ ጋር ብራይትነሱን እናስተካክለዋለን። ብራይትነሱ ማለት ቮይሳችሁ ክፍት ወይም እፍን እንዳይል የሚያደርግ ነገር ነው። አሁን ብራይትነሱ 0 ላይ ነው፣ ግን ለምሳሌ ብራይትነሱ 0 ላይ ሆኜ ልጮትላችሁ። ሰምታችሁታል ድምፁን። ብራይትነሱን አሁን ብቀንሰው ይታፈናል ድምፁ። እንዳያችሁት በጣም ነው የታፈነው ድምፁ፣ በጣም ታፍኗል። ስለዚህ ይሄኛውን አሁን እናስተካክለዋለን። አይታችኋል? 0 ላይ ሲሆን ደግሞ እንስማው። አይታችኋል? ክፍት ይላል ድምፁ። ከዛ ምን እናደርጋለን እኛ ቢያንስ ወደ 30 አካባቢ እናደርገዋለን፣ ማለት እንጨምረዋለን። ከቀነሳችሁ ይታፈንባችኋል። የሆነ ክፍት እንዲልብን ወደ 30 አካባቢ እናደርገዋለን። አይታችኋል? ክፍት ነገር አይታችኋል?
ክፍት እያለ መጣ። ያው ብዙ የቮይሱ ሴንስ በደንብ ላይሰማችሁ ይችላል፣ ቀጥታ ሪከርድ ስለሆነ ማለት ነው በስልክ። ስለዚህ እናንተ እየሞከራችሁ ፊሊንጉን መስማት ትችላላችሁ። ዋው ለውጡን ማለት ነው። እዛ ላይ ማየት መለማመድ ትችላላችሁ። ከዛ እዚህ ጋር ከጨረስን በኋላ ወዴት እንሄዳለን? እዚህ ጋር እንደምታዩት ምን የሚላሉ ፒች ቤንድ ሬንጅ፣ ኦክታቭ፣ ቶኒንግ ምናምን የሚላሉ። አሁን እዚህ ጋር ምንድነው እኛ የምናደርገው ከራይት ቱን ላይ አንድ ላይ ሚክስ ስናደርገው እዚህ ጋር ኦክታቭን ባላንስ እናደርገዋለን። ስለዚህ አሁን እዚህ ጋር ፖርታ ሜንቶ ታይም ምናምን እነሱ አሁን ሲንዝ ምናምን ስንሰራቸው ነው ብዙ ጊዜ የምንጠቀማቸው። እነዚህ የሆነ ሴንስ ያላቸው የሆነ ሲንስ ስትጮት የሆነ የሀዘን ነገር እንዲሰማ ፊልም ያደረጋችሁ ነገሮችን በዛ ነው ሚክስ የምናደርግባቸው እነዚህን ፖርታሜንቶ ታይም ምናምኖችን ባላንስ የምናደርገው ማለት ነው። ስለዚህ አሁን እዚህ ጋር ከጨረስን በኋላ እኛ አሁን ኢፌክት ላይ እንሄዳለን። ትንሽ ድርቅ ብሎብናል። ስለዚህ አሁን እኛ ምን እናደርገዋለን? እዚህ ላይ ከገባን በኋላ ታይፕ የሚል አለ እዚህ ጋር እንደምታዩት። ታይፑን አንዴ ሰሌክት እናደርገዋለን እዚች ጋር መተን ማለት ነው። ከዛ በኋላ ምን ይመጣልናል? እዚህ ጋር እንደምታዩት ሪቨርብ የሚል አለ። ከዛ በኋላ ግን ሪቨርብ ብሎ ካታጎሪ የሚለው ላይ ከስር ሪቨርብ ይላል። ታይፕ የሚለው ላይ ሃልቱ ይላል። ሃልቱ ነው እኛ። ስለዚህ ይህን እንቀይረዋለን። እዚህ ጋር መተን ሪቨርብ የሚለውን እናከዋለን። ከዛ በኋላ እኔ የፈለኩት እንወርድና ይሄን የፈለኩት አይታችኋል። ይሄኛውን የፈለኩት የመጀመሪያው ላይ ልዩነቱን ላሳያችሁ። የመጀመሪያው ላይ እናደርገውና ሃልቱ ነው የሚለው። ከዛ እንስማ። ከዛ ደግሞ እንሄድና ሪላርጅ ፕሌት ላይ ስናደርገው ስለዚህ ድምፁ በደንብ ሞር እያመረ ይመጣል። ስለዚህ አሁን ይሄን ካረገን በኋላ እዚህ ጋር ሴቭ እንለውና ኖርማል ችግር የለውም። እዚህ ጋርም ሴቭ ባትሉ መጨረሻ ላይ ረጂስታችሁ ላይ ሴቭ ስለምታደርጉት ከዚህ ጋር እንወጣለን። ስለዚህ አሁን እዚች ጋር ራይት ዋን ላይ ትንሽ መጨመር ትችላላችሁ። 30 ትንሽ ይበቃል። ወደ እንደዚህ 25 ነገር ካረጋችሁት በኋላ እንተዋዋለን ማለት ነው። ከዛ በመቀጠል ምን እናደርጋለን? እዚህ ራይት ዋን ላይ እንገባና ቮይስ ሴት የሚል አለ። ቮይስ ሴት የሚለው ላይ እንገባለን። እዚህ ጋር አሁን ባላንሱ ምናምን ማስተካከል ከፈለጋችሁ እዚህ ጋር ነው የምታስተካክሉት። ኦክታቡን ደግሞ ሺፍት ምናምን ማድረግ ከፈለጋችሁ እዚህ ጋር ታስተካክላላችሁ። አሁን እኛ ምንም ነገር እዚህ ጋር አንፈልግም። እዚህ ጋር ብዙ ጊዜ ሲንዝ ነገሮችን ነው የምናስተካክለው። አንዳንድ ሊድ ጊታሮች ምናምን አይነቶችን እናስተካክለን። ስለዚህ አሁን ሳክስ ስለሆነ እዚህ ጋር ምንም አንነካም። እዚህ ጋር ግን ፖሊ ላይ መሆኑን እርግጠኛ ሆኑ። እዚህ ላይ ገብታችሁ ፖሊ ላይ መሆኑን እርግጠኛ ሆኑ። ሞኖ ላይ ሲሆን እዩት። ፖሊ ላይ ሲሆን ግን ከዚህ ኤግዚት ብለን እንወጣለን። ማለት ነው። ስለዚህ ከዚህ ኤግዚት ብለን ወጣን። ምን እናደርጋለን? አሁን ቀጥታ ባጭሩ ይሄ ይበቃናል። ስለዚህ ራይቱ ላይ ጨረስን። ምን እናደርጋለን? ራይቱ ላይ እንሄድና እዚች ጋር እናበራታለን። ከዛ በኋላ ደግሞ የምንፈልገውን ቮይስ እንመርጣለን። እኔ አሁን የፈለኩት
እንትን ቮይስ ነው እንደምታዩት አልት ፍሉት ትባላለች ማለት ነው። እሱን ነው የፈለኩት። ስለዚህ እዚህ ጋር ታብሩታላችሁ። ሰማችሁት? ስለዚህ ለስሎ ሮክ ነው እኛ የፈለግነው። ስለዚህ አሁን እዚህ ጋር ሰሌክት ካረጋችሁ በኋላ ከመረጣችሁት በኋላ ድጋሚ እዚህ ጋር ሚክሰር ላይ እንሄዳለን። ከዛ በኋላ ለእናንተ እዚህ ጋር መጣላችኋል። እናንተ ታቡን እዚች ጋር ወደ ጎን ታረጉትና ቱል ላይ ትመጣላችሁ። ከዛ በኋላ አሁን እዚህ ጋር ኦክታቡን እናስተካክለዋለን። እንደምታዩት የመጀመሪያው -2 ይላል፣ ሁለተኛው ደግሞ -1 ይላል። አሁን ስንጮት ትንሽ ይደበቃል ፍሉቱ። ስለዚህ እዚህ ጋር እንመጣና ራይቱ ላይ እቺን አንዴ እዚህ ላይ መተነካውና በዚች በስትሬት ኦክታቭ በምትለው አይ ላይ ሄደን ሴሌክት እናደርገውና ምን እናደርጋለን? 0 ላይ እናደርገዋለን። አያችሁት ድምፁ? ስለዚህ እንዲህ ባላንስ ካረግነው በኋላ እኔ ለምንድነው አልቶ ፍሉት ወደዋለሁ። በዚህ ምንም ነገር ሳይነካካ ማለት ነው። አሪፍ ነው፣ ያምራል። በባዶ ራሱ ሲሰሙት ይሄ አይታችሁታል፣ ያምራል። ስለዚህ በዚህ መልኩ ከጨረሳችሁ በኋላ ምን ታደርጋላችሁ? እዚህ ላይ ሴቭ እናደርገዋለን። አሁን ሴቭ አልተደረገም። ሴቭ ለማድረግ ደግሞ ምን እናደርጋለን? እዚች ጋር ሚሞሪ የምትለውን አንዴ ጫን እናደርጋትና 5 ላይ ሄደን ጫን እነካዋለን። ይሄን ሳንለቀው ማለት ነው። አሁን ሴቭ ተደርጓል። አያችሁት? ሴቭ ሆኗል። አሁን ብንቀይረው ሌላ ቮይስ ላይ ከዛ ስንመልሰው አለ። ስለዚህ ምን እናደርጋለን? ከዛ በኋላ ሪትም ከፍተን መጫወት ነው ማለት ነው። ስለዚህ አሁን ደግሞ ሪትም ከፍቼ እየተጫወትኩ አሳያችኋለሁ። ስለዚህ አሁን ቮይሳችንን ጨርሰናል በቀላሉ። ይሄ ቀላሉን ዘዴ ነው ያሳየሁት። ሌላ ደግሞ ለዋልስ እንደዚህ ደግሞ ለችክችካ አይነት የምትጠቀሙት ለተለያዩ ሪትሞች የምትጠቀሙትን አይነት ቮይስ እንዴት ሚክስ እንደምታደርጉ አሳያችኋለሁ። ዛሬ ያሳየኋችሁ ቀለል ያለውን መንገድ ነው ማለት ነው። ሌሎች ደግሞ ብዙ ስቴፖች አሉ፣ ግን ሞር በዚህ ራሱ እንዴት እንደሚያምር ላሳያችሁ ፈልጌ ነው። ስታይል የተጫወትኩ ላሳያችሁ። እንዴት እንደሚያምር ሰምታችሁታል ብዬ አስባለሁ። ስለዚህ ሞር ደግሞ እናንተ እዛ ሞክራችሁት በራሳችሁ ኪቦርድ ሞር ከሪትሙ ጋር
ከኮርዱ ጋር አንድ ላይ ደግሞ ስትጮት በጣም ነው የሚያምረውና ኦንላይን ክላስ ስለተጀመረ ስክሪን ላይ ባለው ስልክ ቁጥር ምዝገባው ሊጠናቀቅ ስለሆነ ከሀገር ውስጥ ከሀገር ውጭ ያላችሁ መመዝገባችሁን እንዳትረሱ። ሁለተኛ ዙር ሊጠናቀቅ ጥቂት ጊዜያት ብቻ ናቸው የቀሩት። ስለዚህ ሁለተኛ ዙር ምዝገባ ይጠናቀቃል። ቴሌግራም ቻናል አለ ስክሪን ላይ በምታዩት ኬቤኪ 7 ጊታር ጆይን ማድረግ እንዳይረሳ። የተለያዩ ትምህርታዊ ነገሮች እነዚህ ቮይስ ሪትም ምናምን እለቅበታለሁ እና ደግሞ እኔም ደግሞ በግል ማናገር ትችላላችሁ። ኦሪጂናል ሪትሞችን ስቴጅ ላይ መጠቀም የምትፈልጉትን ማግኘት የምትፈልጉ የኔን ደግሞ ማሳያችሁ የምትጫወተውን ሬጅስትሬሽን ኦር ደግሞ የተለያዩ እናንተ የምትፈልጉትን አይነት እንዲሰራላችሁ የምትፈልጉትን ሬጅስት ቮይስ ኦይ ሶሻል ሚዲያ ላይ ያያችሁትን ማንኛውንም ሙዚቀኛ ሲጫወት ያያችሁትን ቮይስ መጠየቅ ትችላላችሁ ማለት ነው። እልክላችኋለሁ ማለት ነው። እንደዚህ ከሀገር ውጭ ከሀገር ውስጥ ያላችሁ ሙሉ ፋይል የምትፈልጉ ከሆነ ደግሞ ምንድነው ሙሉ ለሁሉም ስታይል የሚሆን ሬጅስት እልክላችኋለሁ። በተጨማሪ ደግሞ ሙሉ ስቴጅ ላይ የምትጠቀሙበትን ሪትምስ፣ መልቲፓድስ እና ሌሎች ማጀቢያዎችንም አንድ ላይ በፋይል ይላካሉ ማለት ነው። የዛሬ ክላሳችን ይሄን ይመስላል። በቀጣይ በአዲስ ትምህርታዊ ቪዲዮ እንገናኛለን። ተባረኩልኝ።